السلام عليكم ورحمة الله وبركاته እንኳን ወደ ወሎ ሙሂብ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል ላይ ኡስታዝ በድሩ ሁሴን የሚያስተላልፋቸውን መሳጭ የዳዕዋ ቪዲዮዎችና መሳጭ የዳዕዋ ቪዲዮዎች እስላማዊ ምክሮች፣ የህይወት መመሪያዎችና ልብ የሚነዩ ታሪኮችን በአዲስና ማራኪ አቀራረብ ወደ እናንተ እናደርሳለን። ወሎ ሙሂብ የእውቀትና የፍቅር ማዕከል ነው። ቪዲዮውን እስከ መጨረሻው በመከታተል የልባችን ሁኔታ እንዴት መፈተሽና ማከም እንደምንችል እንማር። ለሌሎችም እንዲደርስ ላይክ እና ሼር ያድርጉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ ማድረግን አይርሱ። እንግዲህ ቀጥታ ወደ ቪዲዮ እንግባ። لذلك العلماء قالوا إن في الدنيا لجنة لا يدخل جنة الآخرة من لم يدخلها. دنيا وسط جنة اللج تشين جنة يا آخرة وجنة وسط يمي قباسو يا دنيا وان جنة يقبانوار زيتش اللج وان جنة يالقبا يقبامار ياتشي مانج سيبال معرفة الله الله ما وكنا ودسو مكارب በሱም ፍላጎታቸውን ለማርካት ደፋ ቀና ይላሉ። የሰው ልጅ እውነተኛ ደስታ የሚጀምረው ግን የሚመነጨው ከውስጡ ውስጡ ቀልቡ ጠሃራ ካልሆነ ውስጡ ቀልቡ ካልተደሰተ በዙሪያው ያሉ የሚያማምሩ ነገሮች ቢከቡት ሊደሰት አይችልም። እውነተኛ ደስታ ከአላህ ጋር በመቅረብ የሚገኝ ደስታ ነው። እሱን የቀረቡ ሰዎችስ ዱንያም ውስጥ ደስታ አኺራም ደግሞ ከዛ የበለጠ ልዩ ሐያት ይጠብቃቸዋል ማለት ነው። አላህ ከነኛ ያድርገን ኢንሻአላህ። ስለ ቀልብ ነው እያወራን ያለነው አይደለም? ሶስት አይነት ቀልብ አለ ብዬ ነበር። የሚያስታውሰኛል ሶስቱን የቀልብ አይነቶች? እስኪ እንግዲህ ጥሩ ተማሪ አለ የለም የሚለውን ቼክ እናደርጋለን። ሽልማት አለው ልበል። ሶስት የቀልብ አይነቶች ጠቅሼ ነበር። መርሐባ ጥሩ ነው፣ ግን እኔ በሌላ መልክ ነበር የገለጽኩት። የሞተች ቀልብ፣ የታመመች ቀልብና ህያው ቀልብ ብለናል አለ። ሶስት አይነት ቀልቦች አሉ። የትኛው ጋር ነኝ የሚለው የእያንዳንዳችን የቤት ስራ ነው። ህይወት ያላት ቀልብ ወይም ህያው ቀልብ የምትባለዋ ቀልበን ሰሊም እቺ ንጹህ የሆነች ከበሽታ የጠራች አላህ ስብሓነሁ ወተዓላ የቂያማ ቀን ነጃ የሚወጡት ሰዎች የዛችን ቀልብ ይዘው የመጡ ነው ያላቸው ሰዎች ናቸው። ኢላ መን አተላህ የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልብን ሰሊም። ገንዘብ አይጠቅም፣ ልጆች አይጠቅሙ፣ ስልጣን አይጠቅም፣ ምንም የሚጠቅም ነገር የለም። ምን ይዘው የመጡ ሲቀሩ ሀብታቸው፣ ንብረታቸው እኔ ጋር ሲመጡ ይዘውት የመጡት ነገር ጤነኛ ልብ ይዘው የመጡ ሲቀሩ ይላል አላህ ሱብሓነሁ ወተዓላ። ከበሽታ የጠራች ወደ አላህ በመቃረብ የተጠመደች ሹብሃና ሻህዋ ሁለት በሽታዎች ናቸው። ዋና ዋና በሽታዎች ሲጠቃለሉ የቀልብ በሽታዎች ሁለት ናቸው። አንዱ ሹብሃ ነው፣ ብዥታ ነው፣ ጥርጣሬ ነው። ቂያማ አለ የለም፣ ከሞት እንደው ሞቶ መቀስቀስ ይኖር እንዴ ብሎ መጠራጠር። ያችን ሸይጣን ጣል ያደርጋል ሰውየው ላይ። አላህ በእርግጥ ለዚህ በሽታ አጥጋቢ የሆነ ምላሽ ቁርአን ላይ ሰጥቶ እናገኘዋለን። ቁርአን መድኃኒት ነው፣ ሽፋእ ነው። ሽፋኡን ሊማ ፊ ሱዱር አይደል? ልብ ውስጥ ላሉ በሽታዎች መድኃኒት ነው። ሁለተኛው ደግሞ የሻህዋ ሻህዋ ማለት ስሜት፣ ሚስበን ነገር፣ ሐራም የሆነ ነገር። እነኚህ ሁለቱንም ቁርአን መድኃኒት ሆኖ እናገኘዋለን። ብዥታዎችን ግልጽ የሆነ ማስረጃ በማቅረብ ምላሽ ይሰጥባቸዋል። ሻህዋን ደግሞ በስሜት መሳብን ደግሞ ከስሜትህ ተቋቁመህ ወደ እኔ ከቀረብክ ጀነት አለ፣ ስሜቱ አሸንፎህ ከሄድክ ደግሞ ጀሃነም አለ ብሎ ሽልማትና ቅጣትን በማስታወስ ቁርአን ያክመናል። ለዚህ ነው ቁርአን ጋር በጣም ቅርብ የሆኑ ሰዎች በሁለቱ በሽታዎች አይጠቁም። በቀልብ በሽታ ያለ መጠቃት እድል አላቸው። ከቲላዋውን ባሻገር ትርጉሙን ተረድቶ ተደቡር የማድረግ ባህሪ በኋላ ላይ እንመጣባቸዋለን። የቀልብን በሽታ የምናክምባቸው ፍቱን መድኃኒቶችን ስናይ እናያቸዋለን ኢንሻአላህ።
ሁለተኛው ቀልብ ምናል የሞተ ቀልብ። የሞተ ቀልብ ማለት ደግሞ ከአላህ መንገድ ሙሉ ለሙሉ የራቀ በአላህ የካደ የካፊር ቀልብ ማለት ነው። አላህን የማያቅ ማዕሩፍ የሚባል መልካም